ልንገራችሁማ ስሙ ሃሪላንድስ ይባላል። ከዛ በጣም ትምህርት የሚወድና ጎበዝ ልጅ ነበርና በልጅነቱ እና በተለያዩ የገንዘብ ችግር ምክንያት መማር አልቻለም በልጅነቱ ማለት ነው። ከዛ በኋላ ስራ ጀመረ። ስራ ከጀመረ በኋላ ደግሞ ህይወት ይቀጥላል። ሚስት አገባ፣ ልጆች ወለደ። ከዛ እያለ ሰማንያዎቹ ገባ ማለት ነው። ከዛ ልክ 80 ሲደርስ ኧረ አንተ እረፍት አድርግ ምናምን አሉት ቤተሰቦቹ፣ ጎረቤቶቹ፣ ዘመዶቹ ምናምን ማለት ነው። ከዛ እሱ ደግሞ አይ ኖ አለና ልክ 87 ዓመቱ ላይ ሲደርስ ያኔ ያስባት የነበረውን የቢዝነስ ማኔጅመንት ትምህርቱን ቀጠለ ማለት ነው። አስቡት 3 ዓመት ሙሉ ከልጆቹ አልፎ ከልጅ ልጆቹ እኩዮች ጋር ማለት ነው ፕሮጀክት እየሰራ ፈተና እየተፈተነ ምናምን። ከዛ ልክ 90 ዓመቱ ላይ ሲደርስ በማዕረግ ተመረቀ። የትምህርት ቤቱ ተማሪዎችም ቆሞ አጨበጨቡለት። እና ምን ልላችሁ ፈልጌ ነው፣ ለዓላማ መቼም አይረፍድም።